ስጋሽን ይለብሳል በተለየ አካሉ ወደ አንቺ ይመጣል። ከስጋሽም ስጋን ከነፍስሽም ነፍስን ነስቶ ይዋሃዳል። በግዘ ሕፃናት ካንቺ ይወለዳል። የመላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባህሪ ልጄ ወደ አንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። ደንቆሮ ሊሰማ ድኖች ሊናገሩ በጌታ ታምራት ዕውራን ሊበሩ ሙታን ይነሱ ዘንድ በማፀንሽ ፍሬ ከእግዚአብሔር ወደ አንቺ ተልኬያለሁ ዛሬ። የመላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባህሪ ልጄ ወደ አንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። ደስ አሰኛት አለው በልዩ ሰላምታ ሐሴት እንድታደርግ ምስራቹን ሰምታ ድዳ እንዳደረግከው ካህን ዘካርያስን እንዳታሳዝናት ከእርሷ ጋር ስትደርስ የመላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባህሪ ልጄ
ለእግዚአብሔር ሕዝብ የምትራራ መላእክቱን በሰማይ ገብርኤል እንዳረጋጋክን ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ የነፍስ ወዳጅ የምህረት አማላጅ አንተ ነህ ገብርኤል የምትቆም በቅድመ እግዚአብሔር ጸሎት ይዞ የሚወጣ ምሕረት ይዞ የሚመጣ ዘውትር የሚያይ አምላኩን ፊት ቅዱስ ገብርኤል ሊቀ መላእክት መላእክቱን በሰማይ ገብርኤል እንዳረጋጋክ ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ የነፍስ ወዳጅ የምህረት አማላጅ አንተ ነህ ገብርኤል የምትቆም በቅድመ እግዚአብሔር በሞትና በሌሊት የሚያድነን ከጥፋት ዙሪያችንን የሚሰፍር የሚያማልድ ከእግዚአብሔር መላእክቱን በሰማይ ገብርኤል እንዳረጋጋክ ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ የነፍስ ወዳጅ የምህረት አማላጅ አንተ ነህ ገብርኤል የምትቆም በቅድመ እግዚአብሔር የታመንክ የነፍስ ወዳጅ የምህረት